ልግደላት? አው ግደት። በምን መልኩ ነው ምገላት? እንዴት እንደምትገያት እኔ ነግርሻለሁ። እሺ እገላታለሁ። ገነት እዮብ ከማን ጋር ነው የምታወሪው? ከአጎቴ ልጅ ጋር ነው እዮቤ። አንተ እዚህ ምን ትሰራለህ? እኔ እንኳን አጋጣሚ ነበር የመጣሁት። እሺ በቃ ሂድ አንተ። ከመሄዴ በፊት ማንን ነው የምትገሉት? በስማ ስለምን ሞት ነው የምታወራው? በፈጣሪ አንቺ አሁን በስልክ ስለምታወሪው ሞት የግል ወሬ ነው እኮ። በቃ አለ አይደለ የእህትና የወንድም ዝም ብሎ ቀልድ። ከዚህ በኋላ የኔ ነሽ፣ የልጄ እናት ነሽ። ምንም አይነት ክፉ ስራ ላይ መዋል የለብሽ። አንተም እኮ አብረኸኝ ባትሆን እኔ ክፉ ማድረግ ሴት አይደለሁ። አውቃለሁ። አሁን ያወራሽበት ቶን ምንም ቀልድ ስለማይመስል ነው ደግሜ ጠየቅኩሽ። መጀመሪያ እዚህ ያለህን ህይወት ጨርስ። እኔ ስለራሴ በደንብ ማቅ ሴት ነኝ። እዚህ ያለው ለመጨረስ እየሞከርኩ ነው። ጥሩ ሲሳካልህ ከኔ ጋር በአግባቡ እናወራለን። ሄሎ ሄኖክ። ወይ ሄለን እንዴት ነሽ? ዛሬ እንዴት ተገኘሽ? ምን ባክ አንድ የማማክረ ነገር ነበር። ምን ነው ሄሉ? በሰላም ሰላም ነው ብለህ ነው እንዴ? ምን ነው ችግር አለ እንዴ? አይ እንደዚህ እንኳን አትደንግጥ። ግን ደግሞ እስኪ ቆይ ዝም ብዬ ላማክረ ብዬ እኮ ነው። ምን ነው ዩቢ ደህና አይደለም እንዴ? ደህና ነው። ዋናው ደህና መሆናችሁ ነው። ቤት ትመጣለህ እንዴ? በአካል ብናወራ ይሻላል ብዬ ነው። አንቺ ፈልገሽኝ በደስታ እመጣለሁ። ምንም ችግር የለውም። እሺ በቃ እጠብቅሃለሁ። እሺ እሺ እመጣለሁ። ገነት። አቤት። እንዴት ነሽ? ዛሬ እንግዳለን። ጥሩ ምግብ አዘጋጅ። እሺ አዘጋጃለሁ። ቤት ውስጥ ሁሉም ነገር አለ አይደል? አዎ ምንም አልጎደለም። ጥሩ በቃ ቆንጆ አድርገሽ እንግዳ የሚመጥን ነገር አዘጋጅ። ማን ነው የሚመጣው ግን እትዬ? የኢዮብ ጓደኛ ነው። እንዴት ምርጥ ሰው መሰለሽ። ከኢዮቤ ጋር ደግሞ እንዴት እንደሚዋደዱ። የኢዮቤ ጓደኛ ሄኖክ ነው? እንዴት? ቆይ በምን አወቅሽ ስሙ? ወይኔ ጉዴ ፈላፊ። ዝም አይልም እንዴ? ምንድን ነው የቀባጠርኩት? ገነት ምንድን ነው ያልሽው? ቆይ ሄኖክ እኔ ታውቀሽው ነው? ያው ኢዮብ ስልክ ሲያወራ ሰምቼ ነው። ስልክ ተደወለለት ማለት ሄኖክ ነው፣ አወራ ማለት ሄኖክ ነው። ስሙን ከዛ ላይ ነው ያወቅኩት። እኔ ቀደም የሚል ሰው አልወድም። ይቅርታ። ማድረግም ማወቅም ያለብሽ የሚገባሽ ነው ያልነው። ይቅርታ ትዬ፣ እኔ በክፋት አስቤው አይደለም። እኔ ትዬ የምባል ሰው አይደለሁም። ሄለን በቂ ነው። እሺ ሄለን አዘጋጅ ያልኩሽን ደግሞ አዘጋጅ። እሺ አዘጋጃለሁ። ምግቡ በጣም ጣፋጭ ነው። ዋው! አዲሷ ሰራተኛችን ነች የሰራችው። ወደድኩ አይደል? በጣም። እሺ ለምን ነበር የፈለግሽኝ? ኢዮብን እንድትመክረው ፈልጌ ነበር። ምን ተፈጥሮ ነው? ቆይ አጥፍቻለሁ፣ ግን እሱ መፍታት አልፈልግም። እሱ ደግሞ እኔ መፍታት ይፈልጋል። እና እባክህን ተው በለው። ፍቺ? ኧረ በስመ አብ! አይሆንም። እንዲህ ምን ሲላሰበው ይሄን የክፉ ሐሳብ? አዎ እኔ እኮ ላንተ ያማከረ መስሎኝ ነበር። አልነገረህም እንዴ? መች እንደዚህ አይነት ነገሩን ደፍሮ ይነግረኛል ብለሽ ነው? የምለውን ያውቃላ። እና በቃ ካልፈታሽኝ ብሎ ወጥሮ ይዞኛል። እባክህ ቆይ በጤናው ነው ግን? ምን ነካው? እንደዚህ አይነት ነገር የሚሉ ምን ሆኖ ነው? አላውቅም። ጭራሽ ብሎ እኔ ጣልቼ እንድፈታው ከሰራተኛ ጋር ተኝቶ አገኘሁት። ምን? የኔ ኢዮብ ነው ይሄን እንደዚህ ያደረገው? ይሄንማ በፍጹም አላምንሽም።
ኢዮብ እንደዚህ ያደርግን? አዎ ኢዮብ ነው። መቼስ የገዛ ባሌ ላይ እንዲህ አይነት አጸያፊ ነገር አላወራም። ምን ሆኖ ነው? አብዷል እንዴ? ቆይ ካንቺ ምን አጥቶ ነው ከሰራተኛ ጋር የሚልከሰከሰው? ተው እስኪ። ሁሉንም ቢናገሩት ሆድ ባዶ ይቀራል ብዬ ነው ዝም ያልኩት። ምን አይነት ጋጦጥነት ነው? ቆይ አላውቅም። እንድፈታው ፈልጎ እምቢ ስላልኩት በእልህ ነው ይሄንን ያደረገው። አያደርገው። እቺ ሰራተኛ ደግሞ ባለጌ ነች እንዴ? ካሰሪ ጋር እሷ ምን አደረገች? እሱ ነው የተልከሰከሰው ፈልጎ እንጂ እሷ አላስገደደችው። በጣም ገራሚ ነው። በሰላም ጠርተሽኝ እኮ ለጆሮ የሚሰቅጥ ነገር እኮ ነው የነገርሽኝ። መጣው እጅን ታጥቤ። እንዴ ቆይ የምትፈልገውን ነገር እሷ ታመጣለች። ገኒ አረ ችግር የለውም። ምን ለቤቱ እንግዳ ነኝ እንዴ? አንቺ ባለሙያ እንዴት የሚጣፍጥ ምግብ ነው የሰራሽው? አንተ እንደምትመጣ ሳያውቅ እኮ ነው እንደዚህ አጣፍጬ የሰራሁት። አመሰግናለሁ የኔ ቆንጆ። ምን እያለች ነው? ለምን ይፈታኛል ብላ እያለቃቀሰች ነው፣ ሮሮዋን እያሰማች። ሁለቱም በደንብ ማልቀስ አለባቸው። እንግዲህ በሰላም ፍች ስትባል እምቢ ታለች፣ ምንም ማድረግ አይቻልም። አዎ በደንብ ያልቅሱ፣ ጉዳያቸው ነው። እና እንድታስታርቃቸው ፈልጋን የጠራችን? እስከ መጨረሻ አለያያቸዋለሁ እንጂ ደግሞ እንዳይገናኙ ነው ማድረጋቸው። አዎ እንደዛ በለኝ እንጂ። ቆይ እሱ ላይ ግን ምን አይታ ነው እንደዚህ ሙጭጭ ያለችበት? እኔ ምን አቅላታለሁ? የሆነች ሙጫ ነገር ናት። ለማንኛውም ደግሞ እንዳይገናኙ አድርገህ ለያይልኝ። አላማሽ አላማዬ ነው። ኢዮብ እናፋተዋለን፣ እኔ እሷን አገባታለሁ፣ ንብረቱን ይዘን እንሄዳለን። በቃ አዎ ለዛ በደንብ እንሰራለን። በፍጥነት አፋተናቸው ኢዮብን አብዶ ማየት ነው የምንፈልገው። በትክክል። አሁን ደግሞ ጥሩ ጅማሮ ላይ ነው። በቅርቡ ተሳክቶልን ሻምፓይን ማንሳታችን አይቀርም። ምን ነው ቆየ? ለቤቱ እንግዳ አይደለሁም ብለህ ጭራሽ መታጠቢያ ቤቱም ጠፋብህ አይደል? እቺን ሰራተኛ ሁለተኛ ኢዮብ አጠገብ እንዳትደርስ እያስጠነቅኳት እኮ ነው። አንተንም አስቸገርኩ አይደል? ለነገሩ እሷ ምን ታደርግ ብለህ ነው? አንዴ ልቡ የሸፈተን ሰው ልቡ ካላመነበት እኮ አይመለስም። እሱንማ ቆይ ላግኝ። ጭራሽ ያልጠበቁትን ነገር እኮ የነገርሽኝ። ጭራሽ ትዳሬን ካልፈተው ይላል ባልጓል። አዎ ዋናው እሱ ላይ መስራት ነው። እኔ እኮ በሕክምናም ቢሆን መውለድ እንደምችል ተነግሮኛል። አረ ዝም በይ። አንቺን የመሰልሽ ቆንጆ አይደለም አትወልድም ብሎ መፍታት ማውራት ባትቺ ራሱ እኮ መፍታት ይከብዳል። አይ እሱስ ቀርቶብኝ መውለዱን በሕክምና ችዬ ያኔ እንኳን አልፈታሽም ባለኝ። ዝም በይው እባክሽ። አንቺ ማለት እኮ ቁንጅና ሲታደል መጀመሪያ የነበርሽ ሰው፣ አቋም ቢልሽ አቋም፣ ሁሉ ነገር ፈጣሪ አሟልቶ የሰጠሽ ሴት ነሽ። ኧረ ተው ሄኖኬ እያሳፈርከኝ ነው። ይቅርታ እንግዲህ አስቸገርኩ። አንቺ አስቸገረሽኝ አታቂ። ደግሞ ደስ ብሎኛል እንኳን ተቸገርኩ። ለአንቺ መቸገር እኮ መታደል ነው። አመሰግናለሁ። አንተ ነህ እንግዲህ የኢዮቤ ጓደኛ፣ ጥሩ ልብ ያለ ሰው። አያስፈልግም ምስጋና። የአንቺ ጉዳይ የኔ ጉዳይ ነው። ደግሞ የአንቺ ነገር በጣም ያሳስበኛል። እሺ የኔዬ፣ ስራ እንዳለህ እያወቅሁ ስራ አስፈትቼ አስመጣሁህ። በጣም ይቅርታ። አታስቢ፣ ባስፈለግኩሽ ሰዓት ደውይልኝ። እሺ። ዛሬ ምን ሆነሃል? ረጅም ሰዓት ነው ስልክ የደወልኩልህ አታነሳም። ሚስት ጋር ነበርኩ አንተ ቤት። ለምን? አስታርቀኝ አለች። ጉድህን ሁሉ ዝርግፍ አድርጋ ነገርችኝ። ምንድነው እባክህ ጉዴ? ከሰራተኛ ጋር ስትማግጥ መያዝን ነዋ። ታዲያ ለምን አትፈቹም አትላትም ነበር እንዴ? አንተ ደግሞ ምን ሆነሃል? በጣም ተጎድታለች እኮ። እኔ እኮ እንዳስታርቃችሁ ነው የፈለገችው። ተዋት፣ እሷ ወሬኛ በላት። ገንዬን ግን አያት እንዴት እንዳማረባት።
እንዴት የምታምር ሴት ነች! ዋው ቁመና ምራቅ የምታስወጣ አይደለች እንዴ? ቆይ ምን ጎደላት እሷ? በል አይነን አንሳ። የልጄ እናት ነች። የወለደሽ ቀርቶ ወንድ እንኳን የምታውቃት መስልም እኮ እባክህ። ቆጨኝ ያኔ ጥዬ መሄዴ። ኢዮቤ ሙት ማትረባን እሷ አንተ ዘመኑ ነው እንጂ ሄለን ተብዬዋ ላይ ሙጥኝ ያልከው። አንዳንድ ጊዜ ያውር የለ በእጅ ያዙት ወርቅ ሆናብኝ ነው። በል ለማንም የማይሰጥ ሁለተኛ ድል እንድትሰጥ ይኸውልህ። ስትንከረፈፈችኝ አበባ የመሰለች ልጅ እንዳታመልጥ። እያሳሰበኝ ያለው ይሄ ነው። እሷ በጭራሽ ሄለንን ሳትፈታ ወደዚህ እንዳትመጣ ብላኛለች። ታዲያ ልክ ከሆነች ምን አጠፋች እንዴ? እሷ ያኔ ባደረግከው ነገር አንተን ማመን ከብዷት ነው። እሷና ልጄ አንድ ላይ ስንሆን አስበው እስኪ፣ ሳለው እስኪ። አዎ በደንብ እንጂ ምን አይነት በታምሩ ቤተሰብ እንደሚወጣችሁ አሰብኩት። ሄለንን ምን እንደማደርጋት ነው ግራ የገባኝ፣ በምን እንደምፋታት። እኔ ግን አንድ ዘዴ አለኝ፣ አንተ የምትስማማ ከሆነ። ምን የኔ ዘዴኛ? ንገረኛ። እኔ አንተ ቤት መኖር ልጀምር። ጥሩ ሀሳብ። እሺ ከዛስ? ሌላውን ቀስ ብለን እናያለን። እንዴት እንደምበታተናችሁ ለእኔ ተው። እሺ ጓደኛዬ፣ አብረኸኝ በመሆን ጭንቀቴን ነው የምትካፈለኝ። አዎዮ የመጨረሻ ጊዜ ነው፣ ጠብቀኝ። በቀላሉ ሁሉ ነገርን ነጥቀሃለሁ። ኢዮቤ መጣህልኝ? ደግሞ ልታቅፊኝ ትፈልጊያለሽ? እንዴ ይቅርታ አልኩህ አይደል? ሂጂ ወደዛ። ቆይ ለምንድን ነው እንዲመጣ? ድምፅሽ ራሱ እንዴት እንዳስጠላኝ። ምን ትመስላለች? ራስሽን አይተሽው ታውቂያለሽ? ይሁንሽ ቀፋፊ ነገር እኮ ነሽ። ሴት እኮ ነኝ፣ በዛ ላይ ሚስት። ቆይ እንዴት እንዲህ ትለኛለህ? ቀፋፊ እኮ ነው ያልኩሽ። እሱን ያስከፋሽ? አሁን እንዴት አልከፋ? ከቀፋፊም በላይ የሚቀፍ ቃል ካለ አንቺ እሱ ነሽ። ምን ትመስያለሽ? ይሁንሽ ሙጫ። ሂጂ። በቃ ሄሉዬ፣ ነይ ተረጋጊ። አይዞሽ። አያልኝ አይደል ጉዴን እንዴት እንደሚያናግረኝ። እንዲህ ሄደንፋማ አይኖርም። እናስተካክላለሁ። እሺ ችግር የለውም። ካልፈታሽኝ ብሎ እኮ ነው እንዲህ የሚሆንብኝ። እኔ የማውቀው ጓደኛዬ በፍጹም እንደዚህ አይደለም። እንደዚህ የሚያስጠላ ንግግር ሲናገር እንኳን ዛሬ እኮ ነው የሰማሁት። እኔም በአንድ ጊዜ እኮ ነው እንዲህ ልውጥ ያለብኝ። ችግር የለውም። እናስተካክላለሁ። እሺ ሄሉ። እና ልትሄድ ነው? ሰሞኑን እዚህ እሆናለሁ። አመጣጤ ልሄድ ነበረ ግን እንዲህ ሆናችሁ እንዴት ትሄዳለሁ? እውነት እዚህ ትሆናለህ? አሁን ይሄን እያየሁ በሄድ እንኳን እንቅልፍ በሰላም ይወስደኛል። ደስ ይለኛል። እስኪ አንተም ገብተህ የቻልከውን ሞክር። እሺ ችግር የለውም፣ አታስቢ። ገኒ ናፍቀሽኛል። ደግሞ በጣም አምሮብሻል። ያማል እንዴ? እዛው ሚስትህ ጋር ሂድ። እኔ ለምን እናፍቃለሁ? ሚስቴ የልጄ እናት አንቺ ነሽ። ያቺን ታያት። አይደለሁም። አሁን ሚስትህ ሄለን ነች። ከእሷ ጋር በአግባቡ ስትፋቱ ነው እኔ ልትናፍቅ የምችለው። እሺ በይኝና አብረሽኝ ሁኚ። ከዛ በኋላ እሷን ቀስ ብዬ እፈታታለሁ። መቼ ሚስት ያለ ሰው እኮ ነህ አንተ። በራስህ ምንም ማድረግ አትችልም። ፍቺኝ አልኳት እምቢ አለች። ምን ላርጋት? እስቲ አንቺ በእኔ ቦታ ብትሆኚ ምን ማድረግ ትችያለሽ? አላውቅም። እሱን ከፈታኋት በኋላ እናወራለን። ከቻልክ በዚህ ጉዳይ ድጋሚ ባታወራኝ ደስ ይለኛል። አሁን ከቻልክ ውጣ።
ለዛሬ እዚህ ልደርሽ ቢያንስ ገላሽ ብርታት ከሆነ ሲፈልግ ብርታት አይሁንክ። አንተና ምኝ ምንም የማደርገው ነገር የለም። እጅ በእጅ ነው። አሁን ውጣልኝ። ድሮ አብረን ስናሳልፍ የነበሩት ጊዜያቶች አልናፈቁሽም? ምንም የናፈቀኝ ነገር የለም አልኩ እኮ ሰውዬ። ኧረ ተይ ገና ያጨክኝብኝ። ፍቹን ስጨርስ ያንተው ነኝ። አሁን ውጣልኝ። ውጣ። ወዴት ነው ሴትዮ? እንዴ ልተኛ ነው። ምን ነው? እዚያ ትተኝም ውጪ። ምን ማለት ነው? መኝታ ክፍሌ ሁለታችንም ነው። ደግሞ ባልና ሚስት ነን። ነበር አስገድደሽኝ እንጂ እኔ ከአንቺ ጋር ምንም አይነት የትዳር ፍላጎት የለኝም። እዮብ ይቅርታ አልኩህ እኮ። በስተት ነው መውለድ እንደማትችል የነገርኩህ። እንኳን ደበቅሽ። ልጅ እንዳለኝ ሲሰማ እኮ ደስታዬን እጥፍ ድርብ ነው ያደረግሽልኝ። ልጅህን አብረን እናሳድጋት። አሁንም ቢሆን እኮ ሐሳቤን አልቀየርኩ። ከማን? ከአንቺ ጋር? ምን የመሰለች አበባ የመሰለች እናት አለቻት። እኔም እኮ ቆንጆ ነኝ አይደል? ምን ቆንጆ? አንቺ ቆንጆ ነሽ? እስቲ ራስሽን በመስታወት ሂጂኔው ምን እንደምትመስይ። ኧረ ተው እንደዚህ አትበል። ቅስሜ እኮ ይሰበራል። ይሰበራ። እውነቱን ብታውቂ አይሻልሽም? እንደውም ፈጣሪን እያመሰገንኩ ነው ከአንቺ ባለመውለዴ። ግን አንተ ነህ እንጂ ሰዎች ቆንጆና በጣም የማምር ሴት መሆኔን ነው የሚነግሩኝ። ሂጂና ግባያቸዋ። ለነሱ ቆንጆ ከሆንሽ እውር አለመሆናቸውንም ማጣራት ትችያለሽ። አንተ ግን በጣም ባለጌና ስድ ሰው ነህ። አረመኔ ነህ። ቆይ ሚስሉን ባልኩ ነው እንዲህ የምታንቋሸኝ? ይቅርታ፣ የኔን የልጄን ፍቅር አይመልስልኝም። ቆይ እኔን መታኸኝ አይደል? እገልሻለሁ ገና። ውጪልኝ። ታየኝ እኮ ከአንቺ ጋር አንድ አልጋ ላይ ስተኛ። አንድ ቀን ግን ሁሉም ነገር ይገባልሽ። ለእያንዳንዷ ቃላት እግሬ ለወድቀ ይቅርታ ትለምነኛለህ። ገደል ግቢ ሙጫ። የኔ ቆንጆ ዛሬ ማሳል አስፈልጋት አልቀርም። ምን ነው አተኛም እንዴ? አንቺ ምንሽ ነው የምታለቅሽው? ውጪ ብሎ ከክፍሉ አባረረኝ እኮ። ኢዮብ ግን ሞኝ ነው። አንቺን የመሰለሽ ቆንጆ እንዴት ይገፋል? አንቺን እኮ አቅፎ መተኛት በረከት ነው። አጥፍቻለሁ፣ ግን እኔ ከሱ መለየት አልፈልግም። ለኔ ከሱ መለየት ሞት ነው። አትለዩ፣ እኔ አለሁ፣ እኔ አስተካክላለሁ። እሺ? ጨክኖብኛል እኮ ኢዮብ በህይወቱ እንዲያድርጎኝ ያውቅ። ጭራሽ እኮ መታኝ። ቆይ አብሬ ልደርብ አልኩኝ። ጨክኖ ይሄን ለማየት የሚያሳሳብ ፊት እንኳን በጥፊ መታ? አዎ መታኝ። አይምሮ ተደፍኗል ማለት ነው ይሄ ቀሽም። እኔ ግን የእውነት ቆንጆ ነኝ ሄኖኬ? በፈጣሪስ የምርሽን ነው ይሄን ጥያቄ የምትጠይቂ? እኔ ይኸውልሽ ተወልጄ እዚህ እስክደርስ ድረስ ከእናቴ ውጪ ቆንጆ ያየሁት አንቺን ነው። እውነቱን ነው የምነግርሽ። ይሄን ደግሞ ሁሌ ነው ለኢዮብ የምነግረው። አፈስክ እያልኩት። እሱ ግን በጣም አስቀያሚ እንደሆንኩ ነገረኝ። ባለጌ ስለሆነ ነው። አንድ ጊዜ ልጅ አለኝ ብሎ የሚያስበው ነገር ልቡን ደፍኖት ነው። እሺ ምን አደርጋለሁ? አልተውም ብልስ? በቃ አይዞሽ፣ ጠንከር በይ። ባለጌ ንቆ ማሳለፍ ነው። አይዞሽ። አንተ ምንድነው ይሄን ሁሉ መተቃቀፍ?
ነገሮች እንደምናስባቸው እየሄዱ ነው። ልቧን በፍቅር እያሰከርኩት ነው። እንዴት? ያለምንም አልኮል? ሴት ልጅ ለማስከር እኮ አልኮል ሳይሆን ምላስ ነው የሚያስፈልገው። ሄለንን በፍቅር ጥላትና ኢዮብን በዜሮ አስወጣዋለሁ። እንዴት ነው ሀሳቤ? በቀላሉ ይሳካልሃል? ግን በደንብ ነዋ። ያውም በደንብና በፍጥነት። አሁን እቅፌ ውስጥ የገባች በቅርብ ቀን ውስጥ ደግሞ ልቧ ውስጥ ሰተት ብዬ ይገባለሁ። ግን ኢዮብን በጣም ታፈቅረዋለች እኮ። እንዴት እንደምትሆንለት ለዚህ ለቋቁቻ ነው። በደካማ ጎና ገብቻለሁ። ሰው ያስፈልጋታል። አብሬያት ሆናለሁ። አንተ ታልክ እሺ፣ ግን አፍጥነው። አዎ በቅርብ አልጋ ውስጥ ታይናለሽ። አለማችንን እየቀጨን ኢዮብን ብቻ እንበቀለው። የኔ ፍላጎት እሱ ነው። ከሷ ጋር የፈለግከው መሆን ትችላለህ። በቃ ከአሁኑ እኮ እሱ እኮ አለቀለት። በገዛ እጁ እግሮቹን ቆራርጦ ጣላቸው። አዮ ነይ እችን አንድ ያጣላል። ነይ አንቺ። ምንም ነገር እንዳትይ ኢዮብ፣ እባክህ። ምን ላድርግሽ? በእኔ ፊት እያደረክ ያለውን ነገር ግን አውቀኸዋል? ምንም ማድረግ አልችልም። ከአንቺ ትሻላለች። አሁንስ በዛ። የአንቺ አልፋታም ብሎ መድረቅ ነው የበዛው። አይምሮህን አሰራ፣ ከራስ ጋር ታረቅ። አሁንስ በፍቃድ እየሞትክ ነው ኢዮብ። ኡፍ! አሁንስ በዛ። ቢዩ ከፈለግሽ አሁን ቀጥ ብለሽ ውጪ ቶሎ። እንዴ እኔ ምን አደረግኩ? ውጪ አልኩሽ ውጪ። እዚህ ላይሽ አልፈልግም። ኢዮብ እኮ ነው ላጉርስሽ አለኝ። እንኳን አለሽ። አሁን ልብስሽን ይዘሽ ከዚህ ውጪልኝ። ውጪ። እሺ እወጣለሁ። ፈጣኝ ውጪ እንዳላይሽ። የኔ ቆንጆ መጣሽልኝ? ልወጣ ነው። ከየት ነው የምትወጪው? ቆይ ከዚህ ቤት ነው። ሚስት አስወጥታኛለች። ቤቱ እኮ የኔ ነው። የሷም ነው። ለምን ውጭ አለችሽ? ስታጎርሰኛ አይታ ነው። እቺ ሴትዮ ከኔ ጋር ጸብ ፈልጋለች ማለት ነው። ተይው፣ ቆይ ችግር የለውም። ይኸውልህ ከዚህ ቤት ተወጣው ልጅህን መቼም አታያትም። አይሆንም አልኩሽ እኮ። እሺ በቃ አስብበት። ሄለን አለቅሽ፣ መጣሁልሽ። ለምንድን ነው ልጅቷን ውጪ ግብ እያልሽ የምታስጨንቂያት? መሄድ ስላለባት ነው። ለምን? ለምን? ልቀቀኝ። ለገላት ነው እንዴ? ስሚ፣ ከዚህ በኋላ ውጪ ግብ እያልሽ የምታስጨንቂያት ወንድ ከራስሽ። ኧረ ተረጋጋ። ተረጋጋ፣ ቁጭ በል እስኪ። ለሰራተኛ ብለህ እኔ ሚስትህን? አዎ፣ ከአንቺ እሷ ትበልጥብኛለች። እኔ አላምንም። ይሄን እኔ አላምንም። እመኚ፣ ደግመሽ እንዳትናገሪያት። ኢዮቤ እባክህ ተረዳኝ። አንቺ ከዚህ ቤት ብትወጪ ይሻለኛል እሷ ከምትወጣ። ምንድን ነው ቆይ ሁለቱ ማለት ያለው?
እዮብ ተረጋጋ እንጂ። እንዴ ልረጋጋ? ገኒን እየተናገረቻት እና ልገላን ነው እንዴ? በገኒ ከመጣች አይቀርላትም። አረ ተረጋጋ በቃ። እንዴ ደግሜ ገኒን መጉዳት አልፈልግም። በቃ አረ ተረጋጋ። እንዴ እስቲ ወይ ካልሆነ ዝም ብለህ እዚህ ጋር ደም በል። እስኪ ቆሜ ልብሴን አስተካክዬ እወጣለሁ አልኩሽ እኮ። ቆይ መጀመሪያ ጥያቄ አለኝ። ከዮብ ጋር ትተዋወቃላችሁ? አላውቀውም። እውነቱን ንገሪ። ከዚህ በፊት አታውቂው? አዎ አልኩሽ እኮ። ስሚ እገልሻለሁ። እውነቱን ንገሪ። እኔ እሱን ማጣት አልፈልግም። እውነቱን ስታውቂ ግን ያዙኝ ልቀቁኝ ማለት አትችይም። እምለውን አንቺ አትነግሪኝም። ትውውቃችሁን ብቻ ንገሪ። አውቀዋለሁ በደንብ። የት ነው የምታውቂው? ቶሎ ንገሪኝ እስኪ። የልጅ አባት ነው፣ ፍቅረኛዬ ነው። ምንድን ነው ያልሽኝ? እውነቱ ይሄ ነው እንግዲህ።